የባንክ አካውንትህን በድብቅ የምታየው በስክሪኑ ሰማያዊ ብርሃን ላይ የራስህን ምስል ሲያንጸባርቅ ማየት ስለሚያስጠላህ ነው። የሚሰማህ ህመም ስለ ቁጥሩ ማነስ አይደለም። ያ ቁጥር እጅ በሰጠህባቸው ጊዜያት ሁሉ ልክ የተሰፈረ መለኪያ ስለሆነ እንጂ። ቀላሉን መንገድ በመረጥክ ቁጥር በኋላ የሚባል ቦታ በካርታ ላይ ያለ ይመስል ራስህን ባታላለህ ቁጥር የተመዘገበ ውጤት ነው። በዚህ ቪዲዮ ውስጥ ያ ቁጥር ለምን ሊንቀሳቀስ እንዳልቻለ ትረዳለህ። ነገር ግን ይህ የሚሆነው ስልት ስለማስተምርህ አይደለም፣ ማንም በማያይህ ሰዓት የምትሆነውን ሰው ስለማሳይህ እንጂ። አሁን እዚያው ተቀምጠሃል። ምናልባትም ነገሩ ሲከብድህ ቪዲዮውን ለማሳለፍ ጣትህ ስክሪኑ ላይ አርፈዋል። ይህ የመጀመሪያው ስህተትህ ነው። ያቺ የጣትህ መርበጥበጥ አንተን ደሃ አድርጎ የሚያስቀርህ ያው መርበጥበጥ ነች። አሁን ካለህበት ሁኔታ ለማምለጥ የምታደርገው መፍጨርጨር ነው። ምክንያቱም አሁናዊ ሁኔታ እንደ ወንጀለኛ ስለሚከስህ። ከእንቅልፍህ ስትነቃ የመጀመሪያ ሥራህ የሌሎችን ሕይወት ሰልለህ እርካታ መፈለግ ነው። ስክሪንህን ወደ ላይ ትገፋለህ። መኪናዎችን፣ የሚያበረክርቁ ቢሮዎችን፣ ጉዞዎችንና ነፃነትን ታያለህ። ለራስህ ጥናት እያደረግኩኝ ነው ወይም ተነሳሽነት እየፈለግኩኝ ነው ብለህ ትዋሻለህ። ግን ሁለታችንም እናውቃለን፣ ያ ውሸት ነው። ዝም ብለህ የራስህን መቆም ህመም በሌሎች ስኬት እያደነዘዝክ ነው። ሌሎች ሜዳ ላይ ሲጫወቱ፣ አንተ ጋለሪ ላይ ተቀምጠህ ስለ ቲኬት ዋጋ እንደምታማረር ሰው ነህ። ከዚያ ቀንህ ይጀምራል። ሥራ በዝቶብሃል። አዎ፣ በጣም ሥራ በዝቶብሃል። ኢሜይል ትመልሳለህ፣ ወረቀቶችን ታገላብዳለህ፣ በአንድ ሐሳብ ብቻ ሊያልቁ በሚችሉ ስብስቦች ላይ ትቀመጣለህ። በእርግጥ የሚያስፈሩህን አንድ ወይም ሁለት ሥራዎች ላለመስራት ብቻ ስትል በሥራ የተጠመድክ ትመስላለህ። በእውነት ለውጥ የሚያመጡትን ሥራዎች ትሸሻለህ። አስቸኳይ ለሆኑ ነገሮች ቅድሚያ ትሰጣለህ። ምክንያቱም አስቸኳይ ሥራ ድፍረት አይጠይቅም፣ ጊዜህን ብቻ ነው የሚፈልገው። አንተ ደግሞ ጊዜህ የማያልቅ ይመስልሃል፣ ግን አይደለም። ፀሐይ ስትጠልቅ ትደክማለህ። ግን የድካምህ አይነት ትርጉም ካለው ሥራ የሚመጣው ያ መልካሙ ድካም አይደለም። የውስጥህ ባዶ ሆኖ ነው የምትዘለው። በአይጥ መሮጫ ጉማ ላይ ማራቶን የሮጥክ ያህል ይሰማሃል። ስለዚህ ራስህን በሆነ ነገር ትካሳለህ። ሰውነትህን የሚያዝል ነገር ትበላለህ። አእምሮህን የሚያደነዝዝ ነገር ትመለከታለህ። እውነተኛውን ሥራ ነገ እጀምራለሁ ብለህ ለራስህ ቃል ትገባለህ። ሰኞ፣ በሚቀጥለው ወር፣ ከአዲስ ዓመት በኋላ። ያ ትክክለኛ ጊዜ የምትለው ነገር ለዓመታት ስታሳድደው የኖረ መንፈስ ነው። የለም፣ ገና ላለፋህለት ነገር እርግጠኝነትን ትጠብቃለህ። እርግጠኝነት ደግሞ ላልደከሙለት ሰዎች መቼም አይመጣም። ጠላትህ ኢኮኖሚው አይደለም፣ አለቃህ አይደለም፣ በሀብታም ቤተሰብ አለመውለድህም አይደለም። እነዚህ ነገሮች ሌሎች ጓደኞህም በውድቀታቸው እንዳያፍሩ ስትል መጠጥ ላይ የምታወራቸው ተረቶች ናቸው። ሁላችሁም የተፈራረማችሁበት የመካከለኛ ሆኖ የመቅረት ውል ነው። እውነተኛው ጠላት በየቀኑ ጠዋት ከራስህ ጋር የምታደርገው ስምምነት ነው። ዛሬም አቅሜን በምኮች ለውጣለሁ የምትለው ስምምነት። ለራስህ የምትዋሸው ውሸት በጣም ተሰላ ከመሆኑ የተነሳ ውሸቱን ማመን ጀምረሃል። ካፒታል እየጠበቅኩኝ ነው ትላለህ። ገበያ እስኪስተካከል ነው ትላለህ። የምወደውን ሥራ ፓሽን እስካገኝ ነው ትላለህ። የምወደውን ሥራ ፍለጋ ማለት ለመስራት የሚፈሩ ሰዎች የሚሰጣቸው ማስተጋሻ ሽልማት ነው። የምትወደውን ሥራ አታገኘውም። የምትጠላውን ሥራ ጎበዝ እስክትሆን ድረስ በመስራት ነው የምትገነባው። አንተ ግን ድካም አትፈልግም። ሁሉ ነገር አልጋ ባልጋ እንዲሆንልህ ትፈልጋለህ። ዳምትህ ሳይከርድ ሽልማቱን ትመኛለህ። ድህነት ማለት የገንዘብ ማጥፋት ብቻ ይመስልሃል? አይደለም። ድህነት ማለት የአእምሮ መበስበስ ነው። ሕይወት በእኔ ላይ የሚመጣ ነገር ነው ብለህ ማመንህ ነው። ሕይወት ግን በጠንካራ ፍላጎት ከዚህ ዓለም ላይ የምትነጥፈው እንጂ ዝም ብሎ የሚሰጥህ አይደለም። በራስህ የሕይወት ታሪክ ላይ ተመልካች ብቻ ሆነሃል። ባለፉት 3 ዓመታት ላይ እስቲ አስብ። አይኖችህን ጨምፍና 3 ዓመታት ወደ ኋላ ተመልከት። ምን ተቀየረ? ልብሶችህ አረጉ፣ ሰበቦችህ ደግሞ ዘመናዊ ሆኑ። ምናልባትም ጥቂት ተጨማሪ የሶሻል ሚዲያ ተከታይ አገኝተህ ይሆናል። ግን የውስጥህ ረሃብ፣ ሥራህ፣ ያለህ ወኔ ባለበት ነው ያለው። ማጥነንና መስራት አንድ አይነት እንደሆኑ ራስህን ማተላለል ጎበዝ ሆነሃል። ጊዜ ዝም ብሎ እያለፈ አይደለም፣ እየጮኸ ነው።
ሊጀምር ነው እያልክ በምትፈጅበት በየአንዳንዱ ደቂቃ ውስጥ ብቸኛውን ውድ ሀብትን እያቃተልክ ነው። ገንዘብ ማግኘት ትችላለህ፣ ያለፈችዋን ማክሰኞ ግን መቼም አታገኛትም። አሁንም እዚህ ነህ። በሕይወት ማዕበል እንደ ደረቅ ቅጠል ትነዳለህ። መውደቅን ስለምትፈራ ለመሞከር እንኳን ትሰጋለህ። ይሄ ደግሞ ከውድቀቶች ሁሉ የከፋ ውድቀት ነው። ለማታከብራቸው ሰዎች ሞኝ መስለህ ላለመታየት ስትል አቅም ያለው ሰው ተብለህ ለመተራት ብቻ ሕይወትህን አሳልፈህ ሰጥተሃል። ጎበዝ ልጅ ነበር፣ ቢሰራበት ኖሮ ትልቅ ደረጃ ይደርስ ነበር እንዲሉህ ትፈልጋለህ። ይህንን መስማት ደስ ይልሃል አይደል? ዋነኛው ሱሰኝነትህ ይሄ ነው። የሥራውን መከራ ሳትቀበል የስኬቱን ሙቀት በሐሳብ እንድትላበስ ያደርግሃል። ቢሰራ ይሳካለት ነበር ተብሎ መጠራት ሰርቶ ከመውደቅ በላይ ይጥመሃል። ምክንያቱም ሰርተህ ከወደቅ ጎበዝ እንዳልሆንክ ማመን አለብህ። ካልሞከርክ ግን ያንን የጎበዝ ነኝ ካባ ሳታወልቅ ትኖራለህ። ያ ካባ ነው ደሃ አድርጎ ያስቀረህ። ያ በሽታህ ነው። ዝቅ ብሎ ከመታገል ይልቅ ራስን ከፍ አድርጎ የማየት በሽታ። ዘውዱን ትፈልጋለህ፣ ግን ጭቃውን ትጸየፋለህ። እንደ ዓሣ ነባሪ ሻርክ ለመክበር ትመኛለህ፣ ግን የምትውለው እንደ ወርቅ ዓሣ ነው። አይሰራም። ዓለም ለአንተ ሐሳብ ግድ የላትም። ግድግዳህ ላይ ለለጠፍከው የሕልም ምስል ወይም ስልክህ ላይ ላስቀመጥከው ጥቅስ ቦታ የላትም። ዓለም ምላሽ የምትሰጠው ለሥራህ ብቻ ነው። ዓለም የምታውቀው ለመሰቃየት፣ ለመድከምና ብቻውን ለመሆን የቆረጠውን ሰው ብቻ ነው። ባለህበት ለመርገጥ የምትከፍለው ዋጋ አሁን በጣም እየጨመረ ነው። ከአንተ በ10 ዓመት የሚበልጡትንና አንተ አሁን እየመረጥክ ያለኸውን ሕይወት የመረጡትን ሰዎች እያቸው። አይኖቻቸውን ተመልከት። የውስጣቸው ብርሃን ከደፋ ቆይቷል። መታገል አቁመው ያለኝ ይበቃኛል ማለት ጀምረዋል። እነሱ ምክንያታዊ መሆን ይሉታል። እውነታው ግን የነፍስ ግድያ ነው። ይህንን ነው የምትፈልገው? 50 ዓመት ሞልቶህ ስትነቃ ልታደርገው የነበረው ትልቅ ነገር ገና ሳይጀምር እንደቀረ ስትረዳ፣ በሰው ፎቶ አልበም ውስጥ ስትዋዥ ዕድሜህን እንደጨረስከው ስታውቅ፣ ብታምንም ባታምንም ጫናው እየጨመረ ነው። እርምጃ ባልወሰድክ ቁጥር ግድግዳው እየረዘመ፣ ተራራው እየከበደ፣ የስንፍና ባህሪህ ደግሞ ስር እየሰደደ ይሄዳል። ራስህን አታገኘውም፣ ራስህን ትፈጥረዋለህ። አሁን ደግሞ እየፈጠርክ ያለኸው በታሪክ ማስታወሻ ላይ ነበር ተብሎ የሚታለፍን ተራ ሰው ነው። ሕይወትህን በሊሆን ነበርና አንድ ቀን በሚሉ ቃላት እየገነባህ ነው። ተነሳሽነት አትጠብቅ። ተነሳሽነት ለጀማሪዎች ነው። እኛ ግን ሥራችንን እንሰራለን። ሌላ መጽሐፍ አያስፈልግህም። ሌላ ስልጠና አያስፈልግህም። ሌላ ምልክት አትጠብቅ። መስታወት ውስጥ ተመልከትና አሁን ላለ ሕይወት ተጠያቂው አንተ መሆንህን እመን። ሥርዓቱ አይደለም፣ ወላጆችህ አይደሉም፣ አንተ ነህ። በራስህ ታሪክ ውስጥ ክፉ ገጸ ባህሪ አንተ መሆንህን ስታምን ያንን ታሪክ መቀየር ጀግና ትሆናለህ። ነገር ግን ነገ ልትመኘውን ሰው ለመሆን ዛሬ ያለኸውን ማንነትህን መግደል አለብህ። ብዙ ሰዎች ለዚህ ቀብር ዝግጁ አይደሉም። መጥፎ ልማዶቻቸውንና ምቾታቸውን ይዘው ስኬትን እንደ ጌጥ መጨመር ይፈልጋሉ። አይሰራም። ልውጧት ነው። ስኬት ሁሉን ነገርህን ትፈልጋለች። እንቅልፍህን፣ ማዕበራዊ ሕይወትህን፣ ኩራትህንና ደህንነትህን። ሰዎች ባይረዱህ እንኳን ዝም ብለህ መቀጠልን ትጠይቃለች። ብቻህን ለመሆን እንድትለመድ ታደርግሃለች። ይህንን ዋጋ ለመክፈል ካልተዘጋጀህ ለውጤቱ ማማረር አቁም። እውነተኛ ሁን። ከነፃነት ይልቅ ምቾቴን መርጣለሁ በል። ቢያንስ ያኔ በእውነት ውስጥ ትኖራለህ። ግን አሁንም እየሰማኸኝ ከሆነ በራስህ መቆም ተናደህ ውስጥህ የሚንቀጠቀጥ ከሆነ የሆነ ነገር አድርግ። ነገ አይደለም፣ ከዚህ ቪዲዮ በኋላም አይደለም፣ አሁኑኙ። ጸጥታው እየተመለሰ ነው። በዚያ ጸጥታ ውስጥ ደግሞ ከፈጠርከው ማንነትህ ጋር መኖር አለብህ። ያ የፈጠርከው ማንነት ቢያንስ አይን ለአይን ለማየት የማታፈርበት ማንነት ይሁን። አሁን ይህ ንግግር ዋጋ እንደነበረ ወስን። ዋጋ ካለው አብረኸኝ ቀጥል፣ ካልሆነ ግን ወደ ስልክህ ተመለስ። የጎደለህን ዲሲፕሊን እንድትገነባ ልረዳህ ይችላለሁ። የት እንደምታገኘኝ ታውቃለህ።